ዩኒቱ አንደርስታንደስ በመሀል ግን ለወሬ እንዳይመቻቸው ክሊር ማድረጉ ጥሩ ነው እና ምንድን ነው አሁን የኦሮሞ ጽንፈኞቹ ይሄ ከተማ የገማ ነው ምናምን ይላሉ። እንዴ ከተማዋ እኮ 130 ዓመቷ ነው። ቴዲ ማን ነው ዮኒ 130 የምትውለው እኮ ታስቀኛል። ለዛ እኮ ነው ከቴዲ ጋር ትዕግስት ደግሞ ደስ የሚለኝ አንድ ሰዓት ቁጭ ብላይ 5 ደቂቃ እየሰራው ስለማወራ እኮ ነው ስራ ላይ ሆኜ ምናምን እና ግን ያው እዛ ነው አየህ እዛ የሚናፈሰው የውሸት ወሬ ምናምን ስለሚደብረኝ ነው እኮ በቃ ስራም ሆኜ ምናምን አንድስታን ጥሩ ነው። አሪፍ ልጅ ነው ገብተዋል፣ ያወያያል ምናምን ግን እኔ አንድ ሰዓት ጠብቅ አውራ ብትለኝ ልጠየ ነው የምሄደው። አልችልም። ይደብራል። ግን ምንድነው መሰለህ እዛ ያሉት የሚመጡት አሁን እና አያና ምናምን የተለያየ ፖለቲካል ፐርስፔክቲቭ ስለሆነ የእነሱን ዲባንክ ለማድረግ እኮ ነው የምንሰባሰበው። አየህ አንዱ ላይ ፖይንት ለማስቆጠር የእነሱን አስተሳሰብ ለመቃወም ምናምን ነው እንጂ እኮ ልክ እንዳልከው አንድ ቀን ቴዲ ራሱ ያናፍጣቸዋል። እመነኝ ሌላ ሰው ባይሄድ እና ማንም ባይኖር እመነኝ ቴዲ ሐዋሳ ራሱ አናፍጦ ነው የሚልካቸው። እመነኝ እናንተ ልትመልሱ ስለምትገቡ እንጂ ለብቻ ጠይቅ ቢባል ቴዲ እና አያናት ሁለተኛ እንዳይመጡ ያደርጋቸዋል። ምክንያቱም ጂጂኪያን አድርጓል እንደዛ ሌሎችም ፖለቲካ የማይችሉትን ከጨዋታ ውጭ አድርጓቸዋል። ቴዲ እናንተ መልሳለን ብላችሁ ስለምትሄዱ እንጂ ቴዲ ሐዋሳ ከአያና ጋር ብታገጣጥመው ሁለተኛ አይለምደውም። አያና ቴዲ ጠላት ነው ብሎ ይመጣላል። ግን እናንተ መልስ ስለምትሰጡ ቴዲ ዳር ይዞ ቁጭ ይላል። እና የአዲስ አበባ ጉዳይ አሁን ካየ ዮኒ ማኛው በሙሉ የቪዲዮ ላይ የሰሩ ሰዎች አዲስ አበባ አብይ አህመድ ከተማዋን ከሽንት ቤት ወደ ቀየራት ወደ ብልጭልጭ ሽንት ቤት ነበረች እኮ ምናምን። አዲስ አበባ ሽንት ቤት አልነበረችም። ነው ኦነስትሊ ስፒኪንግ አዲስ አበባ ውስጥ ቆሻሻ አንዳንድ ቦታ ላይ የቆሸሸ ቦታ ታገኝ ይሆናል። ናይጄሪያ ሌጎስ ብርቴት ታገኛለህ። ሳውዝ አፍሪካ ምንድን ነው ጆሃንስበርግ ታገኛለህ። ኤሌ ብትመጣ ቆሻሻ ቦታ ታገኛል። ሎስ አንጀለስ ሲሆን ታውቃለህ። ሎስ አንጀለስ ቆሻሻ ቦታ ታገኛለህ። ቆሻሻ ያለበት ቦታ እና ምንድን ነው አዝፍ ፐርሰፕሽን ፈጥረዋል። የአዲስ አበባ ቆሻሻ ብቻ ይሄ ማጭበርበሪያ ነው። አየህ ምንድነው አይምሮ ላይ እየሰሩ ነው ያሉት። አዲስ አበባ አንዳንድ ሰፈሮች የቆሸሹ አሉ። እሱም ደግሞ ከመንግስት ታክስ እየወሰደ በአግባቡ ለሰው ስለማይደርስ አካባቢውን ስለማያጸዳ መሰረተ ልማት ስለማይሰራ ስለነበረ ነው። ገብቶሃል አባባሌ? አሁን እና አብይ ግን አሁን እኮ አብይ ማጽዳቱን ትቃወማለህ እንዴ? ዮኒ አብይ እኮ አበባ መትከሉን ወንዝ ማጽዳቱን ዛፍ መትከሉን ፓርክ መስራቱን ማን ነው የሚቃወመው? ችግሩ ምንድን ነው? ፓርክ ሲሰራ የአዲስ አበባን ሕዝብ ነቃቅሎ ጠራርጎ ማህበራዊ ስሬቱን ግንኙነቱን በጣጥሶ ዳር ላይ አውጥቶ ለመከራ ስለሚጥለው ነው። ዳር ላይ አውጥቶ እሱም እድለኛ ከሆነ ነው ዳር ላይ የሚጣለው ዮኒ። ሌላው ደግሞ ቤቱ ፈርሶ ቁጭ ብሎ ዳስ ውስጥ ቁጭ አለ። ቴዲ እኮ ዳስ ጣል ያለው እኮ ለዛ እኮ ነው። ዳስ ውስጥ ቁጭ አለ። ስንት አለ ዳስ ጣል እኮ ይሄ ነው እኮ ሌላ አይደለም። ገባ? ቤትን አፍርሰው መሬትን ነጥቀው ዳር ላይ ይጥሏል። እና ያው ዘረኝነት ያለባቸው ሰዎች እና እነዚህ መሀይሞች ደግሞ የተሰራው እንደ ሀሳብ ግን ዳስ ጣልን በሌላ ቋንቋ ተርጉሜው በሚገባቸው ብንሰማው ጥሩ አይደለም። ልግባባ ስላልቻለ ተርጉም በኦሮምኛ ተርጉም። እውነቴን እኮ ነው። ምን ገብቶሃል? ቴዲ አፍሮ የአዲስ አበባን በደንብ አድርጎ መናገሩ የአዲስ አበባ ልጅ ነው፣ የሚኖረው አዲስ አበባ ነው፣ ተወልዶ ያደገበት ነው እና ስለ አዲስ አበባ ስለተደረገው ነገር እውነተኛ ማንነቱ ተናገረ ቴዲ አፍሮ። ስለዚህ የአዲስ አበባ ልጆች በደንብ ነው ይገባል። ተግባባል። ሌላውንም ስራዎቹን በደንብ አንደርስታንድ አድርገነዋል። ችግሩ ምንድን ነው? እነዚህ ሰዎች ምን መሰለ በጣም የሚያስቁኝ በሁለት ማሊያ የሚጫወቱት ደስ ይለኛል። አንዳንዴ ራሳቸውን እንዲጠይቁ ነው ቴዲ አፍሮ ያደርጋል። ኢትዮጵያዊነት ከምንም በላይ እንደሚሻል ለዘረኞች አስተምሯቸዋል። ካያችሁ የዘረኝነት አቀንቃኝ ሰዎች በቴዲ አፍሮ ሲያብዱ አይቻልም። እልል አድርገው ሲያቀነቅኑ የነበረ በቴዲ አፍሮ ሲያቀነቅኑ ስታይ
ውስጣቸው በምንድን ነው ኢትዮጵያዊነት አለች በተወሰነ መልኩ ሲመቻቸው ሲደላቸው ለነሱ የሚመች ነገር ሲመጣ ኢትዮጵያዊነትን ይመርጣሉ። ለነሱ ካልተመቻቸው ደግሞ የራሳቸውን ነገር ይመርጣሉ። ይሄ ስህተት በብዛት አያለው። የማይችሉ ፖለቲከኞች በጣም የሚገርም ፖይንት ነው ያነሳው። አንድ ነገር ልንገርህ፣ የወያኔ ደጋፊዎች መለስ ስልጣን ላይ ያለ ወያኔ ስልጣን ላይ ያለ እኮ አባይ ግድብ ሲባል ፊት ለፊት የሚወጡት እኮ እነሱ ናቸው። አባይ ግድብ ይባል ባንዲራ የኮከቡን ይዘው ይሰለፋሉ። ኢትዮጵያ ኢትዮጵያ ይለዋል እኮ። ልክ ከስልጣን ሲወርዱ ይቺን ሀገር አንፈልጋትም አሉ። ጦርነት ደግሞ ሲበዛ የባሰ ባሰ ገባ። ለዚህ ሁሉ ችግር የገባ ነው ግን የነበረው ስርዓት ነው አይደለም። ስርዓቱ ያመጣውን ነገር ሪኮግናይዝ አድርገው ኦሆ ይሄ ጥፋት ነበረ አላሉ። ገብቷል አባባሌ። የሄድንበት መንገድ ስህተት ነው አላሉም። ስቲል እኛ ይቺ ሀገር አልመተናት ነው የሚሉ እስከ ጨራሹም። እነሱ እኮ ነው የሚገርም። ህዝቡን ረግጠው የህዝቡን ብር ተጠቅመው ይሻል ነበር። ይሻላሉ አይሻሉም እኮ አላልኩም። ነው ከዚህኛው ጋር አይገናኙም። የሰማይና የምድር ልዩነት አላቸው። እሱ ትክክል ነው። እሱን እስማማለሁ። በጣም አንተ ክፍለ ሀገር ሄደ ቀና ብሎ የሚያይል ብትሰራ ብትኖር ምን ብትል ያው ለራሳቸው በተወሰነ መልኩ ያደላሉ። እስማማለሁ። ወያኔዎች ሰይጣን ነበሩ። እነዚህ ግን እስኪ ከሰይጣን ከፍ ያለ ምንድን ነው? እነዚህ እኮ የገገማ መዓት ነው ያለው። ምን ብለህ ስም ትሰጣቸዋለህ? የዲያብሎስ ነው የዲያብሎስ ልጆች። ይሄ እኔ ቃላት የለኝም። እግዚአብሔር በሚያውቀው ጨካኝ፣ በዛ ላይ ደግሞ ጨካኝ። ቢያንስ እኮ ህወሓት በልታታ በላለች። አሁን የህወሓት ካድሬ ምናምን ከነበርክ ምናምን ነገር በስሱ እኮ ትጠቃቅማለች፣ አግዛለች እኮ። አይ ጥቂቶችም ነበሩ እኮ ህወሓቶች የለም መሰለህ። አሁን በህዝብ ብዛትም ሲመጡ ጥቂት ደግሞ ሩቅም ነበሩ እነሱ። አይ ትግራይ እንትን ስፒከር ምን እንትን ብሎ የሆነ ነገር ሆነዋል። አስተካክል። ወደ መኪና ሄዶ ነው መሰለኝ። ወደ መኪናው ገብቶ ነው የራቀው። ምን እንደሆነ ታውቃለህ? ህወሓቶች አዲስ አበባ ሲመጡ አየህ፣ እነሱ ፕሪፈሪ ላይ ናቸው። ትግራይ ጫፍ ነች አይደለ? ከዛ ትግራይን የተወሰነ ማልማት ምናምን ያው ያደርጋሉ እንጂ ኢንቨስትመንት ያደረጉት አዲስ አበባ ነው። ይስረቁ ምን የሚበሉ ግንብ የሚገንቡ እዛ ነው እየሰሩ የነበሩት። ገብተዋል። ራሳቸውንና ፋሚሊዎቻቸውን ነው። ትግራይን ህዝብን በብዛት አልጠቀሙም። ሆነስሊ የትግራይ ህዝብ እንደው ስማቸው ጠፋ እንጂ የምታየው እኛ የትግራይ ልጆች የሰፈር ልጆች እግዚአብሔር ምስክሬ ምንም የተቀየረ ነገር የላቸው። ምንም እኔ የልደታ ልጅ በብዛት የትግራይ ልጆች አሉ። የእኔ ራሱ በቤተሰብ የትግራይ ልጆች አሉ። ምንም ውስጥ የሉበትም። በስመ ትግራይ አብሮ ይለጠለጣል በስመ ህወሓት እንጂ አብዛኛው ተጠቃሚ አልነበሩም። እዛ ላይ የነበሩት ተጠቃሚ ሆነዋል። አብሶሉ ላይ ከዛ ውጭ ያለው ከሌላው ጋር የተጋባው ከሌላው ጋር የሚኖረው ምን የሚለው ኖርማል ላይፍ ነበር የነበረው። ኖርማል ላይፍ የተለየ ነገር አልነበረም። አሁንስ ያስደነግጣል። የሚገርም ነገር አሁን የወያኔ ጊዜ ካድሬዎች ታስታውሳቸዋል አይደል? እና አሉላ ሰለሞን ምናምን የእኛ መንግስት ነው እኮ አይሉም እኮ የትግራይ መንግስት ነው ብለው አያውቁም እኮ በአደባባይ ጭራሽ። እነዚህ እኮ ኦሮመኛ እየዘፈኑ የእኛ ነው መንግስቱ ይለዋል። የእኔ የሚገርም ህወሓትን እየተቃወምኩ የእኔ ፌስቡክ ላይ ዋና ጓደኛ ብላቴ ነው ይባላል፣ ዮሴፍ ይባላል። ኦክላንድ ነው የሚኖረው። የህወሓት ቀንደኛ ደጋፊ እኔ ችግር የለብኝም። ብላቴ ነው። አብራችሁ ቪዲዮ ሁሉ ሰርታችኋል። የእኔ እንኳን ፌስቡክ ሲዘጋ የእሱን ሰጥቶኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት የሆነ የነቁ ሰዎች ናቸው የትግራይ ልጆች። እውነት ለመናገር ንቃተ ህሊናቸው በጣም አይልም። ጥጋብ እኮ ነው የሆነ አሁን የተሰረሰረ ነገር የላቸውም። ለምሳሌ በዛ ጊዜም ነበሩ ጥቂቶች ናቸው እንደዚህ እንዳሁኑ አልፏነኑም። አሁን እኮ የኦሮሞ ካድሬዎች እኮ አሁን ዘፋኞቹ ምናምን ስታይ እኮ በጣም ነው የሚያንገሸግሽ። በቃ ከጭቆናው በላይ የነሱ ጥጋብ በጣም ያንገሸግሻል እና ያስጠላል። እና ነገ ጊዜ ይቀየራል። ገብቷል። የኦሮሞ ህዝብ እዚህ ውስጥ ምንም ነገር የለበትም። ግን እዚህ ሲፏንን ታረድ የኦሮሞ ኤግዛክትሊ እዚህ ውስጥ ግን ሲሰርቅ ሲዘርፍና ሲፏንን የነበረው ግን የእጁን ያገኛል። ትረስሚ ጀስት ማተር ኦፍ ታይም የእጁን ያገኛል። ይሄ ሁሉ በህዝብ ደም የተጨማለቀ ማለት ነው።
እኔ አንድ ነገር እንድትልልኝ የምፈልገው መስፍን ፈይሳ ቴዲ ሐዋሳ ቤት ይገባል በብዛት የ5 ሚሊዮን ብር ጉቦ ሰጥቶ ነገሩ አልተስተካከለለትም። አጋልጠው ቴዲ ሐዋሳ ቤት ገብቶ የምን ጉቦ ነው? ጉቦ ሰጥቶ አጠፉት። ቪዲዮውን እኔ አምጥቼ ሳሳያቸው ነበረ። ካለ ያሳየውት ላኩለት፣ ወይም ደግሞ ላኩል ሊመልሳችሁ ለእኔ ምን ያደርጋል? ኢትዮጵያ ሄዶ የሆነ ቢዝነስ ለመስራት ያው ካድሬ አይደለም የሆነ ቢዝነስ ለመስራት ብሎ ሲል ይከለክሉታል። ከዛ ፍርድ ቤት ይካሰሳል። ለፍርድ ቤት ጉቦ 5 ሚሊዮን ብር ሰጥቶ እሱ የሰጠው ዳኛ ተነሳ ከቦታ አበደ። መጥቶ ሶሻል ሚዲያ ላይ አምልጦት ቀበጣጠረ ማለት ነው። አንላቀቅም፣ እኔ ብልጽግናን እየወደዱ እኔ ብልጽግናን እያገለገልኩ ፍርድ ለምንድን ነው የማይፈረድልኝ የሚል ስሞታ ነው ይዞ ይመጣ ገባ። በመጀመሪያ ቪዲዮን ለጥፉታ በደንብ እንየውኛውላቸው። አዎ እኔ ስቸው የለጠፈው ሰው ተነጋግሮ ነው መሰለኝ አስጠፋው። አምጡልኝ፣ እኔ ሴቭ ላድርገው፣ ጉዱም በድጋሚ እናሳይ እና እንደዚህ አይነት ባለጌ ሌባ ነው መጥቶ አፉን የሚከፍተው። ማን እንደነበረ ምን እንደነበረ እኛ ዋተን ህይወቱን ራሱ የቀየር ነው። እኛ በተወሰነ መልኩ እንዲኖርበት ያደርግ ነው። ወደ 50 ሺህ ብር ነው የተዋጣለት። 50 ሺህ ዶላር ታስታውስ እንደሆነ ሚስቱ አባረው። ባይዘው አብይ እኮ አይደል ለመጀመሪያ ሸዋሸዋ ይሰራል፣ መስፍን ፈይሳ ነው። ስማ ሚስቱ በካልቾ ብላ 50 ሺህ ነው 40 ሺህ ብር ሰጥተ ነው። ከዛ በኋላ ኢትዮጵያ ባንዲራ ነው ያቃጠለብን። ትዝ ይላል። እኔ እኮ አሳይቼው ነበር እና አጠፉብኝ። ሴቭ ማድረግ ነበረብኝ። ሴቭ አድርጌዋለሁ ግን ዳውንሎድ አላረግኩትም። ያ እና አሁንም የምለው ምንድን ነው፣ አሁንም የአዲስ አበባ ልጅ የኮንዶም ትራፊ ምናምን ለምትሉት እዚህ ጋር 2 አለ። እናትና አባቶቻችን ሳይለያዩ ለረጅም ዘመን ኖረው ነው። አባቴ አልፏል፣ የእሱ አላቅም፣ ግን እንደዛ ያኖሩን ሰዎች ናቸው። እንደዚህ የሚባል ነገር አያውቁም። እኛም ደግሞ በምታየውን በትዳር ነው ያለ ነው። ሌሎችንም ማምጣት ትችላላችሁ። የአንድ ሰው መለኪያን ከመሬት ተነስተ በማታቀው ኖረበት በማታቅ ምናልባት አዲስ አበባ ስመጣ ምናልባት የሆነ የሀብታም ቤት ዘበኛ ሆነ ሊሆን ይችላል። በሱ ተናደ ሊሆን ይችላል። በሱ ተበሳጭተ ሊሆን ይችላል የምትሳደቢ። ከዛ የተለየ ግን የአዲስ አበባ ልጅ ምን በድሏችሁ ነው? እናንተ ጋር መጥቶ አስቸግሯል? እናንተ የምትኖሩበት ክፍለ ሀገር እየመጣ የአዲስ አበባ ልጅ በጥብጧል? የአዲስ አበባ ልጅ ክፉ አድርጓቸዋል? የአዲስ አበባ ልጅ በድሏቸዋል ወይ? እንደ አዲስ አበባ ልጅ እንግዲህ ተቀባይ የትም አታመጣም፣ የትም አታመጣም። በማንነት መተ አብረ ሰርተ አብረ ተጫውተ በብዛት የክፍለ ሀገር ልጅ አዲስ አበባ መጥቶ ነው የሚቀየረው። ህይወቱ የሚቀየረው አዲስ አበባ መጥቶ የክፍለ ሀገር ልጅ የተባልክ። ስለዚህ የትኛው አዲስ አበባ ልጅ ነው ስለ እናንተ መጥፎ ህይወቱ ብቻ ሳይሆን ጭንቅላቱን በተወሰነ መንገድ አይለቀውም እንጂ በተወሰነ መንገድ ይለቅለታል። ሁሉም የክፍለ ሀገር ልጅ እያልን አይደለም። እዚህ ጋር ምን መሰላቸው አዲስ አበባን የሚሳደቡ አሁን አሉ። በአማራ ፖለቲካ ውስጥ የኮንዶም ትራፊ ይለዋል። የኦሮሞ ብሔርተኞች አዲስ አበባ ቆሻሻ ነው፣ ለማኞች ናችሁ፣ ልትለምኑ መታችሁ አይደል? ክፍለ ሀገር የትኛው ሽንት ቤት ነው መልስልኛው? በየጫካው በቅጠልና በድንጋይ አይደል የሚጠረጉት የሚጸዳዳው? የትኛው በጣም ጽዳት ያለው ገላን የምትታጠበው ዝናቧ ሲመጣ ወንዝ ሄዳር ነው የምትታጠበው። ዝናቧ ሲመጣ ነው የሚታጠበው። ከዛ ውጭ ሻወራለሁ እንደ ሙቋ ያውቃል እንዴ? እነዚህ መጥተው ካለ የአዲስ አበባ ልጅ ሽንት ቤት ነበረ ከተማችሁ ቆሻሻ ነበር ሲሉ እኮ ትስቃለህ ነው። አሁን መጀመሪያ በጣም ነው የሚደንቆኝ ድፍረታቸው። ማን ነበር? እኔ እኮ መነገር አለበት ነው። አየህ፣ ለእነዚህ ሰዎች መልስ መስጠት አለብን። ዮኒ ለመሰለ በስድብ አይደለም በጨዋ ደንብ ማንነታቸው መንገር አለብን። የአዲስ አበባ ሕዝብ ጸዴ ነው። እዛ ጭርንቁስ የሆነች ከተማ ውስጥ መንደር ውስጥ ለምሳሌ ጨርቆስ በለው ልደታ ጽድት ብሎ ነው የቀበሌ ቤቱ ጽድት ብሎ የሚኖር ነው። አካባቢ ላይ ቆሻሻ ታውቃለህ አይደለ? ሶፋ በዛ ግን የተጋነነ ቆሻሻ የለም አዲስ አበባ።
እሱን ነው እኮ የምልህ። ግን ምንድነው ምስክሬ ነው የምልህ፣ የተጋነነ ቆሻሻ አዲስ አበባ ላይ አታገኝም። የሆነ ካምፓኒ አጠገብ ላይ የሆነ ምናምን ከዳር የሆነ ቀምቅሞ ወይ ደግሞ እንትን ብሎ ሽንት የሚሸና ሰው ሊኖር ይችላል እዛ አካባቢ ምናምን እንጂ በየመንገዱ ብትሄድ አዲስ አበባ ላይ እግዚአብሔር ምስክሬ ጽድት ያለ ነው። የቱን ነው ቆሻሻ የሚባለው አዲስ አበባ? ከከብት ጋር አድሮ እኮ ነው የመጣው። ሌላው እኮ ብዙ እኮ ካስወራን እኮ ቤቱ ቤቱ ውስጥ ከብት ታስሮ ጥጃ ታስሮ አብሮ ተኝቶ ምናምን የመጣ ሰው አዲስ አበባ ላይ ገማችኝ ምናምን ሲል ግማታም ነበረች አጸዷት ምናምን ሲል በባዶ በኮንጎ ምናምን ኮንጎ እላዩ ላይ እና ዳነች አበቤ ኮንጓቸው ላያቸው ላይ አልቆ ሸቶ ምናምን የመጡ ሰዎች ናቸው። እነዚህ ሰዎች የአዲስ አበባን ሕዝብ ግማት ነበረ ብሎ ሲሰርቡ ያናድዳል። ገብቶሃል አባባል? እኔ በዚህ ደረጃ ነው መናገር ፈልገው ለምሳሌ ሁንዬ ቢኮዝ እነዚህ ሰዎች ማን ነበራችሁ ትናንትና? ዛሬ እኮ እናንተ ስልጣን ባትይዙ ምንም አይደላችሁ። የህዝቡን ገንዘብ ባትይዙ አሁን አዳነች የአዲስ አበባ መስተዳደር ባትሆን ከንቲባ ባትሆን ሺዝ ኖበዲ አይደለም እንዴ? የህዝቡን ታክስ ነው የምትሰበስበው። የምትሰበስበውን ይል ታክስ የሚከፍላትን ህዝብ ነው የምትሰድበው። ቆሻሻ ናችሁ እኮ ትላለች። ልርሌ ይሄ ከተማ ሽንት ቆሻሻ ነበረ ትላለች። ቆሻሻውን ብታጸጂው የአዲስ አበባ ህዝብ በሙሉ ቆሻሻ አልነበረም። ቆሻሻ አካባቢ ላይ ወንዝ ነበር። አዎ ትክክል ነው። ቆሻሻ ይጣል ነበር። አዎ ቱቦ ውስጥ ቆሻሻ ነበር። አዎ መንገድ ላይ እሱ እኮ መንግስት ስራ ስላልሰራ ነው። መንግስት ነኝ ብሎ ቁጭ ያለው የገጠሩን እንዘግብ እንጂ የገጠሩን ዘግብ የትኛው ነው ሽንት ቤት ያላችሁ? ሂድልኝ። የከተማ ጨዋታ ነው ዛሬ የት ላይ ነው የምትጸዳዱት? አታስታውሱም እንዴ? እንዴት እዚህ የሌለው አልነበር እንዴ የምትጫወቱ? ቁጭ ብለህ እዚህ ጋር ሞጣ። እንዲሁም አንዱ ጓደኛው ሲነግረኝ ተራራ ላይ ሆኖ ሲጸዳዳ ከታች ወንድሙ ትምህርት ሲሄድ ጭንቅላቱ ላይ ዘግብ። እኔ አሁን ለምሳሌ ነው መሬት ላይ አሁን ጫካው ሲቆልል በጣም ሲሞላ ጠጋ ይልና ደግሞ ከጎኑ ነው እንደገና የሚቆልለው። ጠጋ ብሎ ሰርክል አይደል የሚሰሩት ሙሉውን። የትኛው ሽንት ቤት የጸዳ ኖሯችሁ ነው ስለ አዲስ አበባ ልጅ ጽዳት ምናምን የምታወሩት? የገጠር ልጆች አዲስ አበባ ቆሻሻኔ ስትሉ አዲስ አበባ 130 ዓመቷ ነው። የውብ ከተማ ነች። እድሜ ለምዬ ምኒልክ፣ እድሜ ለኃይለ ሥላሴ፣ እድሜ ለደርግ መንግስት። ኧረ ልጠይቅህ፣ አዲስ አበባ መጥተህ አይ አዲስ አበባ ደብሮኛል ወደ ገጠር ልመለስ ያልክ አንድ ሰው ጥራልኝ፣ ጥራልኝ። ምድረሰ አዲስ አበባ መጥተህ አይ እኔ አዲስ አበባ ደብሮኛል እኔ ልመለስ ወደዛ የሚል አንድ አምጣልኝ። እካክ አዲስ አበባ ፖስታል እያያዝከ ሱቅ በደረቴ ይዘህ ስትሸቅል እናንትን ስትል ሆነ አይደል የተቀየርከው? ሊያትርሳው እንጂ ትላንቱን ትረሱታላችሁ። እሱን ነው የምልህ እኮ ዮኒ፣ እንዘግባቸው በደንብ። ይኸውልህ መስፍን ፈይሳ አህያ እየነዳ አዲስ አበባ ሲመጣ ፋንድያው ነበር የሚያስቸግረን። የመስፍን ፈይሳ ቅዳሜ ገበያ አዲስ አበባ ስመጣ መንገድ ላይ የተጸዳዳች ነበር ታስቸግረ። ሞጣ ኳስ የምንጫወትበት ሜዳ ላይ ሲጸዳዳ ነው እያስቸገረን የነበረው። እንደ ሙሉ ሞልቶት ነበር እንጂ ሞጣማ በጣም ነው የሚቀዝነ የነበረው አዲስ አበባ። ምን አረጉ መሰለህ? ሞጣ እንደመጣ ነው አልተስማማም። መኪና ላይ ሎንቺና ላይ ተጭኖ አይደለ የመጣው እና የሆነ 12 ሚሊዮን ሎሚ ምናምን ጨርሶ ነው የመጣው። እያስታወቀ ምን እያለ መኪና ያክል መጣ። ዘበኛ ሆነ። የመጀመሪያ ዘበኛ የነበረበት ቤት ያው ሸኖ ቤት እንደምታውቀው ከቤት ራቅ ብሎ ነው የሚሰራው አዲስ አበባ ላይ እና ግቢ ውስጥ ነው። እየሄደ ይዘፈዝፋል። አባረሩት። ቆለለው። ምግቡ አልተመቸው፣ ምኑ አልተመቸው። እየሄደ በቃ መቅዘን ነው ስራው። ሲቀዘን አይ አንተ ሽንት ቤታችንን ልትሞላብን ነው ብለው ከዘበኝነት አባረሩት። በዛ እየተማረረ ነው አሁን የአዲስ አበባ ልጅ የሚሰድበው። እንደዚህ አይነት ሰርጉን እንኳን ሲያርግ በሽንት ቤት መኪና ነው ያደረገው። ቆይ ብላ መጠይቅ እውነት እንነጋገር እስኪ። የአዲስ አበባ ልጅ ሽንት ቤት እንኳን ሲመተት የገጠር ልጆች ቆማችሁ አፋቸውን ይዛችሁ አለ አፍንጫ ይዛችሁ አይደል የምትቆሙት? እውነት ነው። እኛንን አፍንጫ የምንይዘው እነሱማ ጠጋ ብሎ ያሸቱልን።
የከተማ ትቤት ሲመጠቅ እናንተ አልነበራችሁ እንዴ ተሰልፋችሁ የወለደ አንጀት አይችልም ብላችሁ እያያችሁ የነበራችሁት? እንደዚህ አይነት ነበራችሁ። የዛሬ ምንም ማድረግ አይቻልም። ነካክታችሁናል። ልካችሁን ነግራችኋል። አይ በሙድ ነው። አሁን የዮዳ ሆዱ ነው። አሁን ሲያትል ስንት ቦታ ነው ሙቪ ያደረገው? ሲያትል ገብቶ ሽንት ቤት እያፈነዳ ፕላግ እያስደረገ ስንት ቤት ነው የዞረው? መጀመሪያ በሬስት እንትን ራሱ ሲገባው ተከልክሏል። ሲያትል በሙሉ ጠይቁ። እዮዳ ጉቶ ምግብ ተጠቅሞ ሽንት ቤት አያስገቡትም። እጁን ለመታጠብ ብቻ ውጣ ነው የሚሉት። ሽንት ቤት ከቤት ነው ይሉት። ገና ሲያውቶ ነው ይሉታል። ከዛ ገና እንደገባ ታጥቦ በልቶ ወደ ቤት ሄድ ነው የሚባል። በቤቱ ብትሄድ የእሱ የባዝሩሙ እውነቱን ነው የምልህ ቀጥታ ከፓሲፊክ ጋር ነው የሚገናኘው ሽንት ቤቱ የሱ። ባይዘወይ ብዙ ከበላ ብዙ ሽንት ቤት ትጠቀማለህ። የሳይንስ ነው እና ለዛ ነው እሱ ሸኖ ቤት በገባ ቁጥር እኮ ነው እናንተ እርዝኮ ካለ የሚባለው። ሲያትል ዱቡ ሲያደርገው እና የገጠር ልጆች ባይዘወይ ሁሉንም እኛ የሁላቸው የኢትዮጵያ ሕዝብ አንድ የሆነ የቁም ነገር እናውራ አይደለም። የኢትዮጵያ ሕዝብ የኑሮ ስታንዳርዳችን ተመሳሳይ ነው። የገጠር ሆነ የከተማ ያው ገጠሮች ያው መንገድ የላችሁም፣ ከብት ላይ ነው የምታድሩት ምናምን። አዲስ አበባ የሰለጠነ ነው። እኛ we are the privilege honestly። እኛ በጣም ትምህርት ቤት በቅርብ ነው የምንሄደው። እናንተ 6 ኪሎ ሜትር ሄዳችሁ ነው በባዶ እግራችሁ ሄዳችሁ ምናምን። ብዙዎቻችሁ እንደዛም ሆናችሁ ቁም ነገር የሆናችሁ አላችሁ፣ ዶክተር የሆናችሁ አላችሁ፣ ጨዋ የሆናችሁ አላችሁ። እናንተ ላይ ለእናንተ ክብር አለ። ከእናንተ ጋር አይደለም ጸባችን። እኛ ትናንትና ድህነት ምንድን ነው ፎቁን ሰርቶበት አይምሮን ሰልቦት በ40 ዓመቱ በ50 ዓመቱ ስልጣን የያዘ መሀይምና ካድሬ ነው ያስቸገረን። የአማራ ካድሬ፣ የትግሬ ካድሬ በለው የኦሮሞ ካድሬ የአዲስ አበባን ሕዝብ የመስደብ ነገር አለ። በተለይ ኦሮሞ ካድሬዎች አሁን እየተሳደቡ ነው። ካድሬዎቹ የብልጽግና የትግራይ ልጆች የአዲስ አበባን ልጆች ሲሰድቡ ሰምቼ አላውቅም። አይገርምም? ሰምቼ አውቃለሁ። አይገርምም? ማንስ ነው በጣም ሰምቼ አውቃለሁ። እግዚአብሔር ያ ከተማኛ በእነ ማን መሰለ እነ እንትና እነ ማን መሰለክ እነ ማን ይሄ ጆን የአዲስ አበባ ልጅን አልሰደበም። እግዚአብሔርን እኔ ሰምቼው ለእኔ ላይቭ ገብተን ነው የምልህ ከተማውን እኮ ልክ እንደ ኦሮሞ ብሔርተኛ ያን ቆሻሻ ከተማ እኮ ኢህአዴግ ነው ወያኔ ነው እንዲያደረገ ስላላየሁ እኔ አሁን እውነቱን ልንገርህ ስላልሰማ ቢታይ ቫይራል ይወጡ ነበረ ምናምን እና እሱ ከአዲስ አበባ ልጅ ነው። ያ ሁሉም ነገር ግን እኮ የለም ከአዲስ አበባ ልጅ አይን ሲሉ ሰምቻቸዋለሁ። አይመስለኝም የትግራይ ልጅ አይመስለኝም። ግን የአዲስ አበባ ሆኖ እኮ ይላል ካድሬ ብዙ ጊዜ አዲስ አበባን አይሰድቡም። ካየህ አሁን እኔ እነ ሎዛን አይቻለሁ፣ እነ ኩንሊያን አይቻለሁ፣ እነ ጂጂ ዘቤሎ የምትባል የትግራይ ልጅ አለች። አንዳቸውም ስለ አዲስ አበባ የማይረባ ነገር ሲናገሩ ሰምቼ አላውቅም። አብዛኛው ማወራ በብዛት አያወሩም እነሱ። በብዛት አሁን ለምሳሌ የአማራዎቹ ያወራሉ፣ የኦሮሞዎቹ ያወራሉ። እኔ አይቻለሁ የአማራ ፖለቲከኞች ያወራል፣ የገጠሮቹ ማለት ነው። የአዲስ አበባ ልጅም በጣም አድርገው ይሳደባሉ። እንዲሁም የኦሮሞ ፖለቲከኞች የሚባሉ ብዙ ጊዜ እንደዛ የሚሏት ነገር አለች እና ጥያቄያችን ምን እንደሆነ ታውቃለህ? አሁን እኔ እናንተ ባደግንበት አዲስ አበባ ልክ እንዳልኩ አዲስ አበባ ሰፊ ነች። አሁን በጣም ሰፍታለች። አሁን በጣም ተሻሽላለች ምናምን ይታወቃል። ግን ከተማ ያድጋል፣ ገጠርም ያድጋል እኮ አይደለም። መሰረተ ልማት ሲዘረግ ትናንትና አሁን አንድ ገጠር እንጥራ ለምሳሌ ሞጣ ያደገበትን ወይ ሞጣ የት ነው? ደብረ ማርቆስ ነው ምናምን ያደገው መሰለኝ። አይደለም ሞጣ ነው ያደገው እኮ ስሙን ሞጣ ብሎ የጻፈው ለዛ እኮ ነው። እሺ ሞጣ ምናልባት የእሱ ሲወለድ እና እሱ ሲማር አንድ ትምህርት ቤት ይሆናል ያለው ገብቷል። አንድ ፐብሊክ ስኩል ይሆናል ያለው። አሁን 10 ሊኖር ይችላል ገብቷል። አዲስ አበባ ደግሞ ምናልባት አዲስ አበባ ዋና ከተማ ዳውንታውኑ በእኔና ባንተ እድሜ ምናልባት 50-100 ፎቅ ይሆናል። አሁን
1000 ሊኖር ይችላል። ከተማ ያድጋል። ይሄ ምንም አዲስ ነገር የዓለም መጀመሪያም አይደለም መጨረሻም አይደለም። ያድጋል። ሁሉም ኑሮ ይለወጣል። አሁን ምንድን ነው እኔም የቆረቆረኝ ነገር እንደ አዲስ አበባ ተወላጅነቴ እነዚህ ሰዎች በባዶ እግራቸው እየሄዱ ሙጃሌ በመርፌ ሲያወጡ የነበሩ ሰዎች፣ ጫማ ማያውቁ ሰዎች፣ በድህነት ሲሰቃዩ የነበሩ ሰዎች፣ ቆሻሻ ላይ ሲተኙ የነበሩ ሰዎች፣ ምግብ እንኳን እንደኛ በልተው ብዙ ያላደጉ ሰዎች መጥተው አዲስ አበባ ግማ ቡታንታም ጨምርበት። ቡታንታም አያውቁም። እነዚህ ተሰብስበው መጥተው አዲስ አበባ ጽዳቱን ግማቱ ምናምን ሲሉ ወረ መነድ ምን አልክ? እንደዚህ ጨምርበት። እየተነጋገርን ሂሳብ መተሳሰብ አለብን። ካልሲማ የለም። ኮንጎ ተጣብቆም ቦቲውና ኮንጎ ተጣብቆ አይደል የምናገኘው? በጠራራ ፀሐይ በ7 ሰዓት እግራቸው እኮ ሲያወጡት ስኩዌር ደብተር ነው የሚመስለው። ምንድን ነው? ንፍሮ ቅቅል ግማቱ ደግሞ ግማቱ ደግሞ የዛን ሁሉ ግማትኛ ተቀብለን ሳንንቅ ዮኒ ማይንጅ እግዚአብሔር ያሳይ። ያ ሁሉ ግማት ተቀብለን ውሃ ሰተን ጫማ እንዲገዙ አድርገን ካልሲ እንዲገዙ አድርገን ጋቢ የለበሰውን ሌጦ ጃኬት ሌዘር ጃኬት አልብሰን ሸሚዝ አልብሰን ስልጣኔ ያስተምረን መልሰው መጥተው አንድ ልጨምር። እኔም ታስታውሳለህ የቤት ሰራተኛ ምናምን ሲሆኑ ከገጠር የመጡ እህቶቻችን ቧንቧው ጋር ሄደው የሆነች ያለች ድንጋይ አሁን ኔቨር ፎርጌት ባሊ ማስቀመጫ አልነበረች የሆነ እግራቸውን በድንጋይ አሁን እኔ እንደሱ ግሬም ባረገው ተገሽልጦ ቁጭ ነው የሚለው። በድንጋዩ እግራቸውን እነ ቅዳሜ ገበያ ናቸው ነገር ነው ያላቸው። እነ ቅዳሜ ገበያ ነ አንተ አሁን እግርህን የአዲስ አበባ ልጅ እግሩን ከድንጋይ ጋር አስቧል። የአዲስ አበባ ልጅ አሁን እግሩን ድንጋይ ላይ አድርጎ እንዲህ እያደረገ ምናምን ሲያደርግ በጣም እኮ ነው። እናንተ ሰልጠናችሁ ስለኛ ስለ አዲስ አበባ ልጅ ማውራት ማለት ብዙ ዲግሪዎች ያስፈልጓቸዋል። እግዚአብሔር ምስክሬ ነው የምላችሁ። በጣም ብዙ ዲግሪ አዲስ አበባ ዝም ብለህ መወለድ ራሱ ፈርስት ዲግሪ ነው እኮ ነው። ምን እንደምታወራው ባችለርን ይዛል ገና ስትወለድ። ነገርኩ። ሻወር እንዴት ነው የሚወስዱት? አሁን ወንዝ የሌለበት አካባቢ የሚኖሩ አሉ። ሻወር እንዴት ነው የሚወስዱት? ዘግበኝ እስኪ። እንዴት ነው የሚወስዱት? አይወስዱም። በወር አንዴ ወንዝ ውስጥ ሄዳሉ። ምን እንደምታወራው። ስለ የትኛው ጽዳት ነው የሚያወሩን ነው ያልገባኝ። ጥራልኝ እስኪ እነዚህ የገጠር ልጆች የሚሰርቡ። እኔ አውቃለሁ አብዛኛው ገጠር ላይ ሽንቱ ተልኮላቸው የውጭ የሚኖሩ ዘመዶቻቸው ከፍተውት መጠጥ መስሏቸው እኮ የሚጨልጡ ናቸው። ስንት ሰው ሞቷል በለኝ። ስንት ሰው ሲጥ ብለዋል እኮ መጠጥ እየመሰላቸው። ቅዳሜ ገበያውን ሽቶ ሲሸታት ለዚህ ነው በቃ ፎንቃ ናቸው። አላርጂ ያለባት በዚህ ነው። ጠጥታው ነው በለኝ። ፎንቃ በፎንቃ ናቸው። ከእሷ ጋር ታደግሙኛላችሁ። አንዷ እሷ ነች ብዬ ነው እንጂ አሁን የአዲስ አበባ ልጅ የምትሳደበው እናንተ የአዲስ አበባ ልጆች እንደዚህ እኔ እኮ ደግሞ ስማ፣ አትሊስት አክሰንታችሁን ቀይሮ። በተብታባ የኦሮሞ አክሰንት፣ በተብታባ የአማራ አክሰንት፣ በገጠር አክሰንት አዲስ አበባ እኔ ያጸዳሁልህ አያም። እስኪ የኦሮሞኛውን አንተ በለው፣ የአማርኛውን የኦሮሞኛውን አንተ በለው። እስኪ አጸዳሁልህ ኖ የሆነ ይሄ በዚህ ሙድ መያዝ አለብን። በዚህ ሙድ መያዝ ምን ሆነ መሰለህ፣ ለተናጋሪዎቹ እንጂ ለሌሎቹ አይደለም። እኔ አሁን ተናጋሪዎቹ የአዲስ አበባ ልጅን ለሚሰድቡት ነው ይሄ መልስ እንጂ እኔ አሁን የክፍለ ሀገር ልጆች የምትመቹን ጀለሶቼ ጓደኞቼ ብዙ አላችሁ። ከእናንተ ጋር አይደለም እየመጡ ግን አዲስ አበባ ልጅ የኮንዶም ትራፊ ጽዳት አያውቅ። ያውም የአዲስ አበባ ልጅ ነው ጽዳት የማያውቀው። ፈጣሪ እስቲ ጫማ እንከፋፈት። ዮኒ አሜሪካ ሆነ እግራችሁ አንተ እኮ ኤሌመንተሪ እያለ ስኒከር ለምደሃል።
ኤሌመንተሪ እያለ ጅንስ ለብሳል፣ ጥሩ ልብስ ለብሳል። እያንዳንዱ አዲስ አበባ ልጅ ሌላው ቢቀር ከሰልባጅ ሄዶ ይገዛል። ሌላው ቢቀር አይደለም ብር ኖሮ አቅም ኖሮ ቡቲክ ሄደ መግዛት ተሆና ሰልባጅ ሄዶ ጥሩ ጸዳ ያለ ልብስ ይገዛል። የአዲስ አበባ ልጅ ምንድን ነው የምታወራው? ስለምንድን ነው የምታወሩት? እና አይ ቲንክ እንዲህ በጨዋታ መልኩ መንገራችን ይሆኔ በጣም አስፈላጊ ነው። እኛ አንተ እንዳልከው ከአንተ ጋር ልስማማ። ቦታንታ ከአዲስ አበባ ስትመጡ ነው የገዛችሁት? እንተዋወቃለን። ይሁንዬ አንድ ነገር ልንገር፣ ይሄንን የምንለው ለመላው የክፍለ ሀገር ልጆች ወይ የገጠር ልጆች አይደለም። የገጠር ልጆች ዶክተር የሆኑ ፕሮፌሰር የሆኑ የልብ ቀዶ ጥገና የሰሩ ከገጠር የመጡ ብዙ ጀግና ኢትዮጵያኖች አሉ። ጨዋም ደግሞ እነሱ ያላደረሱ እነሱ አዲስ አበባ መጥተው የተጠቀሙ አዲስ አበባ ዩኒቨርሲቲ የተማሩ የአዲስ አበባን ስልጣኔ የቀመሱና ያደጉ ሰዎች ናቸው። እነዚህ ግን ስላላደጉ አይምሯቸው የረሳዋለ እንጂ ቅቤያቸውን ደፍድፈው የሚያገሙን ለእነሱ ኖርማል ሂድበት እሱ ላይ ፈጣሪ ድረስ እንዲህ ዝንብ ቤት የሚመላለሰው ቅቤያችሁን ለቅለቅ ገምታችሁ ነው የምናየው። እና ያንን እንኳን የማትናገሩ ሰዎች ስለ አዲስ አበባ ልጅ ዝም ብለህ በባሱ ውስጥ አዲስ አበባ ልጅ በባሱ ውስጥ በታክሲ ውስጥ የሚያገቡን ቅቤያቸውን ተለቅልቀው እኛ ኖርማል እኮ ነው። አሁን ለምሳሌ የእነሱ አባባል አለ፣ ወንድ ልጅ እግሩ ካልሸተተ ካልሰከረ አይኑ ካልቀላ ምኑን ወንድ ሆነ የሚሉ ናቸው። ባሌ ደብድበኝ የምትል እኮ ናት የገጠሯ። ምን ችግር አለው ቢቀጠቅጠኝ? መቅናቱን የማውቀው እኮ በመደብደቡ ነው ትላለች። የአዲስ አበባ ልጅ በር ካልከፈተልኝ ምን ካላረገልኝ አበባ ካላመጣ እኛ ውዴ ምናምን እዚህ ሀገር መተን አሁን ቤቢ ምናምን እዚህ ሀገር መተን አለም እዚህ ኢትዮጵያ ነው የምናውቀው። አዲስ አበባ መውጣት ምን አባሽ ነው አንቺ ክፈችው በሩን ምናምን እያለ ይገባው ወገባ አሁንም ድረስ እንደዛ ምን አባሽ ነው ስመጣ ቁጭ የምትይው ተነስተሽ ውሃ ታቀቢም ነው የሚለው እኮ። ጤና ቀብኝ አይደል እንደ ያለው እዚሁ ቲክታክ ላይ እያወራ ሊተኩስ ቲክታክ ላይ እቃቅ እና በብዛት ማዝ ነው ምንድን ነው በአዲስ አበባ ልጆች ላይ ኮምፕሌን ያደረጉት በአዲስ አበባ ነዋሪዎች አይደሉም። ማለት አሁን ለምሳሌ በቴዲ አፍሮ ዘፈን ላይ እውነተኛ አዲስ አበባ ልጅ ትክክለኛ አዲስ አበባ ልጅ አንጀቱ ቅቤ ነው የጠጣው። የአዲስ አበባ ልጅ በሚገርም ሁኔታ የአዲስ አበባ ልጅ ብቻ ሳይሆን ድፍን ኢትዮጵያንም ሆነ ኤርትራን ያነቃነቀ ስራ ነው የሰራው። ሌላው የአዲስ አበባ ልጆች መጥተው እዚህ እንደው ፖለቲካ ላይ ፉን የምንለው እኔና ሀብታሙ በሻን የአዲስ አበባ ልጆች ብዙ የአዲስ አበባ ብዙ ልጆች አሉ። አኪላን ብጠራው አዲስ አበባ እኮ ነው። ዩሪን ብጠራው አዲስ አበባ እኮ ነው። በጣም እሳት የለበሰ አዲስ አበባ ነው ተወልዳ አዲስ አበባ ነው። ስማ እሱ ብቻ እኮ አይደለም። እኔ ሌላ ልጥራለህ እስኪ ሶሻል ሚዲያ ላይ በጣም ኢንፍሉንሰር መሰለኝ ነው። ይቅርታ አዲስ አበባ የተወለደ አዲስ አበባ ዩሪ ኦኬ ዩሪም አዲስ አበባ እንትናስ ኔቨር አፄውም እዛ ነው የተወለደው። ኔቨር ጊቭ አፕ የሚባለው ታውቀዋለህ? አታውቀውም? በቪዲዮ ያወጣል። እሱ አሁን በጣም አደገኛ ፖለቲከኛ ነው። እሱም የአዲስ አበባ ልጅ ነው። ብዙ የአዲስ አበባ ልጆች ሆኔ በጣም የሚችሉ አሉ። በጣም ፖለቲካ ይችላሉ፣ ጨዋታ ይችላሉ፣ ስታይል ይችላሉ። ከአዲስ አበባ የማትማረው ነገር ምንድን ነው አባቴ? ምንድን ነው የማትማረው? አዲስ አበባን እንኳን ልትሰድበው ጠጋ ብለህ ስታይል አስተምረኝ፣ ጨዋነት አስተምረኝ፣ ነው ስልጣኔ አስተምረኝ፣ ሽቀላ አስተምረኝ የምትለው ህዝብ እኮ ነው የአዲስ አበባ ህዝብ። እንዴ ሞተም እንዳለ ታውቃለህ? አንዴ እኔ እኮ ሚስቴ የልደታ ሰፈር ልጅ ናት አለ። እኔ ሚስቱን በጣም ነው ማከብራት። እግዚአብሔር በሚያውቀው እንደሱ አይነትን ቀውስ ይዛ መኖሯ በጣም ነው ማደንቃል። ምን አሉ የአዲስ አበባ ልጅ ሲፋቅ ፋቅ እናደርጋለን። ዶክመንት መቼ የግና የአሰላ ልጅ ና ለገጣፎንም አዲስ አበባ አሰላ ፍርድ ቤት ነው አዲስ አበባ። ስለዚህ በእሷ ልደታ ሊገባ ፈልጓል። ያው አራዳ ልጆች ምናምን ነባር